መነሻቸውን ከመስቀለኛዋ ጋሸና ከተማ አድርገው በወታደራዊ ኮምፖሬሽን የጫኑ ያገዛዙ ወታደሮች ወደ ላሊበላ ከተማ እየተጓዙ ባለበት ከባድ የቆረጣ ጥቃት እንደተፈጸመባቸው ተሰምቷል። ከጥቃቱ ረቂቅነትና ከአጥቂ ፋኖች ፍጥነት ጋር ተዳምሮ ያገዛዙ ኃይል አከርካሪ ሰብሮታል በተባለው በዚህ የሽምቅ ቆረጣ ጥቃት 36 ያገዛዙ ወታደሮች ሲደመሰሱ በወታደራዊ ኮምፖ ላይ ተጭነው የነበሩ ሬሽንም በቦምብ ተመቶ ዳሽቆ ቀርቷል። ቀዳሚው መረጃችን ነው የሚሆነው። በተያያዘም በወሎ ቤተ አማራ ቀጠና ወግድ ግንባር ያገዛዙ ጦር በምሽግ ውስጥ እንዳለ ከነሙሉ ሰው ኃይሉና ከነወታደራዊ ንብረቱ ዳሽቆ እንዲቀር ያደረገ እርምጃ መወሰዱ ታውቋል። የፋኖ ልዩ የጦር ንድፍና የማጥቃት አቅም በታየበት በዚህ ተጋድሎም የጠላት የውጊያ መሐንዲሶችና ወታደራዊ አዛዦችን ጨምሮ በርካታ ያገዛዙ ወታደሮች ሲደመሰሱ ከ15 በላይ ወታደሮች እጅ ከፍንጅ የተማረኩበትና እስካሁን ተቆጥሮ ያላለቀ እጅግ በርካታ የጦር መሳሪያም በጀግኖች እጅ የገባበት አንጸባራቂ ድል ተመዝግቧል። ሌላኛው መረጃችን ነው የሚሆነው። ህወሓት ጀነራል ታደሰን ጨምሮ በርካታ የጀነራል ታደሰ ካቢኔዎችን ማሰሩን ይፋ አድርጓል። ጀነራል ታደሰ በምን ላይ ይገኛሉ? በዝርዝር የምንመለከተው መረጃችን ነው የሚሆነው። ከዚህ በተጨማሪም መቀሌ ከባድ ኦፕሬሽን ያገዛዙ ቡድን ቆንጮ አብይ አህመድ መስራቱ ተገልጿል። በመከላከያ ሰራዊትና በአየር ኃይል ጥምር ጦር የተሰራው ከባድ ኦፕሬሽን መቀሌ ላይ ምን ይመስላል የሚለውንና ዝርዝር መረጃን በዚህ መረጃ ሰዓት ከማስደምጣችሁ ሌላኛው መረጃችን ነው የሚሆነው። የአርሚ 32 አዋጊ ጀነራል ፍሳ በአየር ጥቃት መገደሉም ተሰምቷል። ጀነራል ፍሳ ማን ነው የሚለውንና የአየር ጥቃት እንዴት ሊፈጸም ቻለ የታካቢ በዝርዝር የምንመለከተው ነው የሚሆነው። እስከ ፍጻሜው ድረስ አብራችሁን ቆዩ። እነኝና መሰል መረጃዎችን በዝርዝር ወደ እናንተም የምናደርሳችሁ ነው የሚሆነው። በቅድሚያ ግን ለቻናሉ አዲስ ከሆናችሁ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ኑያን ቀጥታ ወዳገኘናቸው መረጃዎች አመራን። ወደ ቀዳሚው መረጃችን ስናመራ ወሎ ቤተ አማራ ቀጠና ወግዲያ ግንባር ያገዛዙ ጦር በምሽግ ውስጥ እንዳለ ከነሙሉ ሰው ኃይሉና ከነወታደራዊ ንብረቱ ዳሽቆ እንዲቀር ያደረገ እርምጃ መወሰዱም ታውቋል። የፋኖ ልዩ የጦር ንድፍና የማጥቃት አቅም በታየበት በዚህ ተጋድሎም የጠላት የውጊያ መሐንዲሶችና ከክፍለ ጦር በታች ወታደራዊ አዛዦችን ጨምሮ በርካታ ያገዛዙ ወታደሮች ሲደመሰሱ በርካቶች ተማርከዋል። በርካታ የጦር መሳሪያዎች በአርበኞች ቁጥጥር ስር ውለዋል። አማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 105ኛ ኮር 45ኛ መብረቅ ክፍለ ጦር አርበኞች በውግድ ግንባር በወሰዱት መብረቃዊ እርምጃ በርካታ የአገዛዙ ወታደሮች ደምስሰው አንጸባራቂ ድል ተቀዳጅተዋል። አርበኞቹ ትናንት ሐምሌ 10 ቀን 2018 ዓ.ም ከንጋት ጀምሮ በጠላት ጦር ላይ በወሰዱት እርምጃም ጠላት ከነሰው ኃይሉና ከነንብረቱ በምሽግ ውስጥ እንዳለ ዳሽቆ እንዲቀርም አድርገውታል። የፋኖ የማጥቃት አቅም ምን ያህል እንዳደገ በጋድ በታየበት በዚህ ተጋድሎ የጠላት ጦር ወደ ፋኖ የተሰነዘረበትን ጥቃት የሚመከትበት ሽርፍራፊ ሰከንዳቱ ሲፍረከረክም ታይቷል። ከክፍለ ጦር በታች ወታደራዊ አዛዦችና የውጊያ መሐንዲሶችን ጨምሮ በርካታ ያገዛዙ ወታደሮች በተደመሰሱበት በዚህ ተጋድሎ እስካሁን ተቆጥሮ ያላለቀ እጅግ በርካታ የጦር መሳሪያዎች በአርበኞች እጅ ገብተዋል። በተጨማሪም ቁስለኞችን ጨምሮ በቁጥር 15 በላይ የሚሆኑ ወታደሮች እጅ ከፍንጅ ተማርከው የዓለም አቀፍ የምርኮኛ አያያዝ ሕገ ደንብን እንዲሁም አማራዊ እሴትንና ባህልን ባከበረ መልኩ እንክብካቤ እየተደረገላቸው እንደሚገኝም ለማወቅም ተችሏል። ከዚሁ ከወሎ ቤተ አማራ ሳንወጣም በወሎ ቤተ አማራ ቀጠና መነሻቸውን ከመስቀለኛ ጋሸና ከተማ ያደረጉ በወታደራዊ ኮምፖሬሽን የጫና አገዛዝ ወታደሮች ወደ ላሊበላ ከተማ እየተጓዙ ባለበት ከባድ የቆረጣ እርምጃ ተወስዶባቸዋል። ከጥቃቱ ረቂቅነትና ከአጥቂዎች ፍጥነት ጋር ተዳምረው የአገዛዙ ኃይል አከርካሪ ሰብሮታል በተባለ የሽምቅ ቆረጣ ጥቃት 36 ወታደሮች ተደምስሰዋል። በወታደራዊ ኮምፖ ላይ ተጭኖ የነበረው ሬሽንም በቦምብ ጋይቷል። በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 303ኛ ሳምነው ኮር ከ19ኛ ክፍለ ጦርና ከ16ኛ ነብሮ ኮማንዶ ብርጌድ የተውጣጡ በጋራ በመሆን በቁልፍ ወታደራዊ ስፍራነቷ በምትታወቀው ጋሸና ከተማ መነሻውን በማድረግ ወታደራዊ ኮምፖሬሽን ጭነው ወደ ላሊበላ ከተማ እየተጓዙ በነበሩ ያገዛዙ ወታደሮች ላይ ከባድ የሆነ ቆረጣ ሽምቅ ጥቃት በመፈጸም አሽመድምደው ድልም ተቀዳጅተዋል። ከረፋዱ 4 ሰዓት ገደማ ጀምሮ እስከ 9 ሰዓት ገደማ በዘለቀው በላስታ ወረዳ 05 ቀበሌ ድብኮ ከተማ ልዩ ስማቸው ከጸጋይ ተራራ እስከ ደጎ ማርያም ተራራና ገብርኤል ተራራ ድረስ በተዘረጋ የቆረጣ ሽምቅ ጥቃት የተመራው የብልጽግና አገዛዝ መከላከያ ሰራዊት ከባድ ሽንፈትን ተከናንሟል።
ወደ ላሊበላ በኩል በስተጀርባ የመጣው የጠላት ጦር በመዝጋትና ምሽጉ ላይ እንዳይንቀሳቀስ በማድረግ የ21ኛ ተከዜ ክፍለ ጦር ሁለተኛ ሻለቃ አርበኞች በውጊያው ተሳትፈውበት ግዳጃቸውን በሚገባም ተወጥተዋል። በነበረው አውደ ውጊያ 16 የጠላት አባላት ሲደመሰሱ ከ20 በላይ የሚሆኑት ደግሞ በጽኑ መቁሰላቸውም ታውቋል። በተገኙ ልዩ የጦር መሳሪያዎች በፋኖ ቁጥጥር ስር ሲሆኑ ጠላት በኮምቦ ጭኖት የነበረው ሬሽን በፋኖ ተመቶ ዳሽቆ መቅረቱ ነው የታወቀው። የአርሚ 32 አዋጊና ጀነራል ፍስሐ ጥቃት በአገዛዙ ቦደነ መሸኘቱ ተረጋግጧል። በትናንትናው ዕለት መቀሌ ላይ በሚገኝ ከመቀሌ ወጣ ብሎ በሚገኝ የደብረ ጽዮን የዋት መራሹ ጦር ዴፖ ላይ የአገዛዙ ቦደን ከባድ የሚባል የአድሮና የአየር ጥቃት መክፈቱም ተገልጿል። በዚህም የአርሚ 32 አዋጊ ጀነራል ፍስሐ የተባለ ጀነራል በአየር ጥቃቱ መቀንደሹ ተነግሯል። በርካታ የህወሓት አባላቶችም መቁሰላቸው ጭምር ነው የተረጋገጠው። በበርካቶች ጥበቃ ሲጠበቅ የነበረው የዲፖ በከፊል መውደሙ ነው የተገለጸው። በዚሁ አየር ጥቃት እስካሁን ድረስ በትግራይ በደብረ ጽዮን የሚመራው መንግስት ምንም ያለው ነገር ባይኖርም በትናንትናው ዕለት መቀሌ አካባቢ ከባድ የድሮን አሰሳ እየደረሰብኝ ነው ማለቱ የሚታወስ ነው። ነገር ግን ይህ የድሮን አሰሳ መቀሌ ወጣ ብሎ በሚገኝ የጦር ዲፖ ላይ በማነጣጠር በርካታ የጦር ዲፖ ቁሳቁሶችን ማውደሙን አገዛዙን ገልጿል። ከዚህ በተጨማሪም የአርሚ 32 አዋጅ ጀነራል ፍስሐ የተባለው ግለሰብ በዚሁ አየር ጥቃት መሸኘቱ ነው የተረጋገጠው። አድማጭ ተመልካቾቻችን ወደ ሌሎች መረጃዎች ስናመራ ጀብደኛው ምኒልክ ዕዝ 105ኛ ኮር መብረቅ ክፍለ ጦር ታምራዊ ጀብዶችን መፈጸሙ ቀጥሏል። በውጊያው ሰብአዊና ቁሳዊ ሀብት መገኘቱ ጭምር ነው የተገለጸው። መርኮኛው የብልጽግና ሰራዊት ያለው ጦር ሙትና ቁስለኛውን በትንትና አውጦ ሳይሰበስብ መሄዱም ተነግሯል። በምዕራብ አማራ አካባቢ ከፍተኛ መነቃቃት የፈጠረው የድልም በምኒልክ ዕዝ 5ኛ ኮር መብረቅ ክፍለ ጦር መካሄዱ ነው የተገለጸው። ከዚህ በተጨማሪም በሸዋ ጠቅላይ ግዛት በኤፍራታና ግድማ አካባቢ በመንግስት የተዋቀረ ኃይል ሲንቀሳቀሱ የነበረም የጠላት ኃይል ለሁለተኛ ቀን በተከታታይ በአፋር ታጣቂዎች ተገፍቶ ወደ መጣበት መመለሱና በርካታ መሳሪያዎችም ጥሎ መውጣቱ ነው የተረጋገጠው። በሌላ የሀገር ውስጥ ወሳኝ መረጃ በነዳጅ በሪል ስቴትና በአልኮልና በስተምኩ በኢንቨስትመንት ታክስ ነፃ መብቶች ላይ አዲስ ቀረጥ ሊጣል መሆኑ ተሰምቷል። አይኤምኤፍ እንደገለጸው የኢትዮጵያ መንግስት $5 ቢሊዮን አዲስ የውጭ ብድር ለማግኘት ሲል እነዚህን ሰፊ የታክስ ማሻሻያዎች ተግባራዊ ለማድረግ ወስኗል ሲል ገልጿል። ይህ የሆነው የብድሩን ቅድመ ሁኔታ የሀገሪቱን የውስጥ ገቢ በከፍተኛ ሁኔታ ማሳደግ ስለሚጠይቅ እንደሆነ ነው የተብራራው። በዚህ መሰረትም የነዳጅ ድጎማ ሙሉ በሙሉ ተነስቶ ዋጋው በገበያ ወሰን የሚደረግ ሲሆን በሪል ስቴት በመኪና ባለቤትነትና በተለያዩ ምርቶች ላይ አዳዲስ ቀረጦች የሚጣሉ መሆኑን መንግስት በይፋ በዛሬው ዕለት አሳውቋል ነው የሚለው መረጃው። ይህ በእንዲህ እንዳለ ከባህር ማዶ ወዳገኘናቸው መረጃዎች ስናመራ አንድ የአሜሪካ ድሮን መከስከሷ ተገልጿል። በአሜሪካና በኢራን መካከል ያለው የተኩስ ልውውጥ በድጋሚ አገርሽቶም ቀጥሏል። አሜሪካ በሆርሙዝ ሰርጥ የኢራን ወታደር ማዘዣዎችና የሚሳኤል ማከማቻዎች ላይ ጥቃት የፈጸመች ሲሆን ኢራንም በባህሬን ጆርዳንና ኩዌት በሚገኙ የአሜሪካ የጦር ሰፈሮች ላይ ያፋጠነ እርምጃም ወስዳለች። በተጨማሪም አሜሪካ ለጥቃት ያሰማራችው ሉካስ የተሰኘ ዘመናዊ የጥቃት ድሮን ሳይበላሽ በደቡብ ኢራን ባንደራባስ ከተማ አቅራቢያ መከስከሱ ተሰምቷል። ይህም የቴክኖሎጂ ሚስጥር በኢራን እጅ እንዲወድቅ ስለመደረጉ ውጥረቱን ይበልጥ እንዳባባሰው ነው መረጃዎቻችን የጠቆሙትም። ይህ በእንዲህ እንዳለ በርካታ የአሜሪካ ወታደሮች መጎዳታቸው ተሰምቷል። ኢራን ጆርዳን በሚገኘው የአሜሪካ የጦር ቤዝ ላይ በፈጸመችው የሚሳኤል ጥቃት በርካታ ወታደሮች መጎዳታቸውን የአሜሪካ ባለስልጣናት እንዳረጋገጡት፣ ነገር ግን ቁጥሮቹ ለመግለጽ ፈቃደኛ እንዳልሆኑም ሲቢኤስ ዘግቧል። አሜሪካና ኢራን ከባድ የተኩስ ልውውጥ ውስጥ ሲሆኑ አሜሪካ የኢራንን መሰረተ ልማትና ድልድዮችን እያጠቃችም ትገኛለች። የኢራን ዋና ኤሌክትሪክ መስመር ጉዳት ያስተናገደ ሲሆን የቴህራን ዜጎች ኤሌክትሪክ ቆጥበው እንዲጠቀሙ ኢራን ለዜጎቿ መልእክትም አስተላልፋለች። የሚሳኤል ጥቃቶቿን የቀጠለ ሲሆን ኩዌት ለኢራን ጥቃት ምላሽ ለመስጠት ማቀዷን በመግለጽ ለዜጎቿ የጥንቃቄ መልእክትንም አስተላልፋለች። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።